መርሐባ ያ ሐልዊን የዛሬ ኮሜንታችን አረ እንዴት ነው ቃሪያውን በዘይት የምትቀቅዩ ትላለች። ባለፈው ቪዲዮ ሰርችላችሁ ነበር አላያችሁም? ደግሜ አልሰራም፣ በደንብ እዩኝ። በመጀመሪያ ቃሪያውን ጫፉን እንቆርጥና ከነ ሙሉ እንጠብሳለን። ትንሽ ዘይት ሳታበዙ ጠበስ ጠበስ ታረጉታላችሁ። ከዛ ደግሞ ነጭ ሽንኩርትና ዝንጅብል ልክ እንደዚህ እሱንም ጠበስ ጠበስ ታረጉታላችሁ። ከዛ ቀይ ሽንኩርት እሱንም ጠበስ እናደርጋለን። ባይዘዌ ፊት ላይ በጣም ነው የሚፈናጠረው፣ በጣም ተጠንቀቁ። እዚህ ጋር 2 ወይም 3 ቲማቲም ይሆናል። እሱንም ሰንጠቅ ሰንጠቅ አድርጌ ያደረኩበት። ልክ ቲማቲሙ ስታደርጉ ጨው አድርጉበት፣ ቶሎ ሙሙት እንዲል ማለት ነው። እኔ እዚህ ጋር የተጠቀምኳቸው ቅመም ድንብላል፣ መከለሻ፣ ቆንዶ በርበሬ፣ ማጂ፣ ሳልሳ 2 ማንኪያ ወይም 3 ማንኪያ የሚሆን ሳልሳ፣ ማጂ፣ ጨው አድርጌያለሁ። ከዛ በኋላ በደንብ አድርጋችሁ ታደበላልቁታላችሁ። ከዛን ቅድም የጠበስነውን አብረን እናደርገዋለን። መጨረሻ ላይ 1 ሎሚ የተላጠ ቆዳው የተላጠ ግማሹ ደግሞ ያልተላጠ ሎሚ እናደርግበታለን። እንዳትረሱ ግዴታ ሎሚ መደረግ አለበት። ከዛ በኋላ ትንሽ ቀዝቀዝ ስሊላችሁ ከፈለጋችሁ ሆት ሱስ ወይም ሻጣ የሚባለው ማድረግ ትችላላችሁ። ከዛ በመፍጫ ትፈጩታላችሁ ማለት ነው። እንደተለመደው ያ ጋይስ እኔን ማንኛውም ሰው ፎሎ ሰብስክራይብ ቢያደርገኝ ማየት የሚፈልገውን የምግብ አይነት ኮሜንት ላይ ይጻፍልኝ፣ ልሰራለት ዝግጁ ነኝ። መጨረሻ ላይ ከፈጫችሁ በኋላ በብረት ድስቱን አጥባችሁት የወይራ ዘይት ታደርጉና የድንብላል ቅጠልና ናዕና ትንሽ ቸስ እስከሚል ብቻ መቃጠል የለበትም። ከዛ የፈጫችሁት ላይ ከላይ ታደርጉበታላችሁ። ለብዙ ጊዜ ፍሪጅ ውስጥ ይቀመጣል። በጣም ነው የሚያቃጥለው፣ በጣም ነው የሚጥመው።